ገባ ብራድሊ ባርኮላ here we go to liverpool ተብሏል ሊቨርፑልን እንኳን ደስ አለን ኮንግራ ፋሚሊ ኮንግራ በተመጨረሻም ከስንት ድርድር በኋላ ብራድሊ ባርኮላን የግላችን አደረግነው እንኳን ደስ አለን ሊቪያንስ ይሄንን ነበር ስንፈልግ የነበረው የዊንገር ችግራችን አሁን ይፈታል ብዬ አስባለሁ ማለት ነው ፋሚሊ አሁን እንግዲህ አንድ እርምጃ ከፍ ብለናል አሁን የሚቀረን ራይት ዊንገር ላይና ተፈጥሯዊ የሆነ ዲፌንሲቭ ሚድፊልደር ነምበር 6 ተፈጥሯዊ ነምበር 6 ያስፈልገናል ተጫዋች አረባካችሁ በቃ እሷን ደግሞ አብስሩንና ገላግሉን ፕሪሚየር ሊጉን እንፎካከርበት ቻምፒየንስ ሊጉን እንፎካከርበት ለማንኛውም ግባ እናውጣው ባርኮላን አገኘነው ምድረ ወያላ ኮንግራ በመድኃኔዓለም ጆቫኒ ባርኮላ ነው ባር ድረስ እኮ ትክክል ነው እኮ ኮናቁ ግን የተለያዩ ታሪኮች ናቸው ባርኮላ በእናትህ እንዳትል በእናትህ አንዴ ሊቨርፑል ያጀማ አንዴ ሊቨርፑል ኦፊሻሊ ባርኮላ የሊቨርፑል ተጫዋች መሆኑ ተረጋግጧል ጀማው እንግዲህ ለሊቨርፑል አሪፍ ፊርማ ወሳኝ ፊርማ ነው ጀማው በዚህ ውድድር አመት ሊቨርፑልን ማለት ነው ቶፕ 4 ውስጥ እንዲቆይ ማለት ነው ከሚያስችሉት ፊርማዎች መካከል አንዱ ይሄ ነው ብዬ ነው ማምነው ለምሳሌችሁ በዋንጫ ፉክክር ሂደቱ ላይ በጣም ትልቅ ሚና ይወጣለታል ብዬ ከማስባቸው ተጫዋቾች ውስጥ ነው ያ ዋንጫ ኦሬዲ የዘንድሮ ዋንጫ አስቀድሞ የተበላ ነው ገብቷል አይደለ ቀጣይ ለምታስቡት ፕሮጀክት ካልሆነ በቀር ዘንድሮ ተበልቷል ዋንጫው ብዬ ስለማምን የምሬን ነው የምነግራችሁ ለማንኛውም እንኳን ደስ አላችሁ ሊቨርፑላውያን ይህ ተጫዋች እንግዲህ ፍጥነቱ ይለያል ነው ማለት የፕሪሚየር ሊጉ ፈጣኑ ተጫዋች እንደሚሆን ጥርጥር የለኝም ከዛ በተጨማሪ ግን እቺ ፊኒሺንግ ላይ ያለችበትን ነገር ፊክስ ማድረግ ከቻለ ማን የሚገርም ፊርማን ያደረጋችሁት ቆንጆ ፊርማን ያደረጋችሁት ኮንግራ ሊቨርፑላውያን ገባ እየተገረፈ የፍጥኝ ወደ ሊቨርፑል ባርኮላ ሂር ዊ ጎ አባቴ በ100 ሚሊዮን ዩሮ እና 40 ቦነስ ነው ምናምን ብሏል ፋብሪዚዮ ማለት ነው እና ይሄ ልጅ አርሰናል ይፈልጉት ነበር አርሰናሎች ልጁ ግን ባርኮላ ከሊቨርፑል ውጪ ፍንክችም አለለም በቃ ወደ ሊቨርፑል ብሎ ሂር ዊ ጎ ብሏል አሁን ቀጣይ እስሜላ ሳርን ታስፈርማላችሁ ከዛም ጋክፖን ወየትሉኛላችሁ ጋክፖ የኔ አባት ሊቨርፑሎች አንጨቃከንም ወየትሉኛላችሁ ማለት ነውና ባርኮላ እየተገረፈ የፍጥኝ ገብቷል ይመቻችሁ በርዜና ሊቨርፑሎች የብራድሊ ባርኮላን ዝውውር እንደጨረሱ የዴቪድ ኦርንስቲን መረጃ ሳይት ተጫዋቹ ከረጅም ጊዜ በፊት ከሊቨርፑል ጋር በግል ጉዳዮች ላይ ከስምምነት ደርሶ ነበር ሲጂና ሊቨርፑልም ረጅም ንግግሮችን ሲያደርጉ ነበር በዚህ ሰዓት ግን በተጫዋቹ ዝውውር ላይ ሙሉ ለሙሉ ከስምምነት እንደደረሱ ነው የዴቪድ ኦርንስቲን መረጃ የሚያሳየው ሊቨርፑሎችም ለዝውውሩ እስከ 120 ሚሊዮን ፓውንድ የሚከፍሉ ይሆናል 100 ሚሊዮኑ ፊት ለፊት የሚከፈልና 20 ሚሊዮኑ ደግሞ በአዶንስ መልኩ የሚከፈል ይሆናል አንድ ስራዎችም ከተሰሩ በኋላ ተጫዋቹ ሜዲካሉን ለማድረግ ወደ ሊቨርፑል እንደሚያቀና ዴቪድ ኦርንስቲን ጨምሮ ዘግቧል ሊቨርፑል ለረጅም ጊዜ ሲከታተሉ የነበሩትን ባርኮላን አግኝተዋል ማለት ነው የዴቪድ ኦርንስቲን መረጃ ይሄንን ይመስላል እናንተስ በዚህ ዝውውር ላይ ምን ትላላችሁ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡ ብራድሊ ባርኮላ ቱ ሊቨርፑል ሂር ዊ ጎ ተጠናቋል ማለት ነው 100 ሚሊዮን ዩሮ በስማ እየታየ የሚጨመር ሌላ 40 አለ ሁሉም የሚከፈል ከሆነ ከነ አዶንስ ከነ ምናምን እስከ 140 ሚሊዮን ሊቨርፑል ለዚህ ተጫዋች ሊከፍል ይችላል የሊቨርፑል የሚንጊዜውም ሁለተኛ ውዱ ፈራሚ ሆኗል ስለዚህ ፊርማ ምን እንደሚሰማችሁ ሊቨርፑላውያን ሌሎች ሊኳስ ቤተሰቦችም ኮሜንት ላይ የሚሰማችሁ ነገር አስቀምጡ እኔ ግል አስተያየቴን አስቀምጣለሁ ማለት ነው ብራድሊ ባርኮላ ምንም አይነት ጥርጥር የለውም ታለንት የሆነ ተጫዋች ነው ፈጣን ተጫዋች ነው ምርጥ ተጫዋች ነው ማለት ነው ነገር ግን አንድ የማይመቸኝ ነገሩን ብትጠይቀኝ አጨራረስና ፋይናል ሰርድ ላይ የሚወጣሱ ዲሲሽኖች አይመቹኝም ሁሌም ማለት ነው ይፈጠናል በጣም ፈጣን ነው መገኘት ያለበትን ቦታ ያውቃል ፖዚሽኒንጉ አሪፍ ነው ድሪብሉ አሪፍ ነው ኤቭሪቲንግ አሪፍ ነው ዋን ተች ቱ ተች መጫወት ላይ ፒስ ነው ግን መጨረሻ ላይ ከበረኛ ጋር ሲገናኝ ፓስ ማድረግ ያለበት ሰዓት ነው መምታት ያለበት ሰዓት ምናምን በቃ አላውቅም እንደዚህ ሰዓቶች የሚወስዳቸው ዲሲሽኖች አይመቹኝም ጨራሽ ምቱ ላይ ነው አይደለም በሙሐመድ ሳላ አይነት በቃ ገዳይ ሆነ የክንፍ መስመር ተጫዋች ለለመደ ሊቨርፑል ይሄ እኔ ሙሐመድ ሳላ የሚተካ አይነት ሰው ነው ብዬ አልጠብቅም ማለት ነው ሳላ እስከ 30 40 ጎል በአመት በሙሉ ውድድሮች ያስቆጠራ ስለሙዷቸውና እንደዚህ አይነት ሰው አይደለም ነገር ግን ያቺ ፋይናል ሰርድ ላይ የሚወስዳቸው ዲሲሽኖች ጎል አጨራረስ ምናምን የሚያስተካክል ከሆነ ሂውቢ ቦርደር ክላስ ከዛ ባሻገር ልቅም ጥርት ያለ ለካውንተር አታክ ምርጥ ሰው አስፈርማቸዋል ይቅናችሁ ሂር ዊ ጎ ይህን ፈገግታን ያሳየ አምላክ ተመስገን ምንም ይሁን እቀበላለሁ የምሬን ነው እንኳን ደስ አላችሁ ሊቨርፑላውያን የምሬን ነው ይህን ማየት በዚህ በቀዩ ማሊያ ማየት ይሄ ልጅ እንዴት እንደናፈቀኝ ያ ቀን ደርሶ ዛሬ ሂር ዊ ጎ ጋይስ ተስፋ አትቁረጡ የእናንተ ጊዜ ይመጣል
መቼም ቢሆን ተስፋ እንዳትቆርጡ ያራዳ ልጆች። አሁን ደግሞ 2-3 ተጫዋች ያስፈልገናል ያራዳ ልጆች። ኢን ቢሊየነርስ ነን እኮ ያራዳ ልጆች። ምን ሆናችሁ ነው? እኛ እኮ ዝም ያለ ዝቅ ሊቨርፑል ባይዘወይ ሃምብል ነው። እየረገጡ እኮ ነው የምነግርህ። ሊቨርፑል ቢሄቪየሩ ይለያል፣ ደስ ይላል። አይፈጠነም፣ ሰከን ያለ ነው። እናቴን የምሬ ነው። ግባና አውጣው ወይ ያላስቆጠረ ነበር ሁሉ ትገረፊያለሽ። እያንዳንድሽ በየተራሽ ትገረፊያለሽ። ሊቨርፑላውያን ኮንግራቹሌሽን። ማሊያ ደግሞ እያዘዛችሁ ሁለተኛ ሳምንት ላይ ከኖቲንጋም ፎረስት ጋር ሁሉም የሊቤ ደጋፊ ማሊያ መልበስ አለበት። ስልኬ ባይው ላይ ያለ ወይም ካፕሽን አስቀምጥላችኋለሁ። መደወል የአርሰናል፣ የሊቨርፑል፣ የዩናይትድ የሁሉ ማሊያ ያራዳ ልጆች ይመቻች። 120 ሚሊዮን ፓውንድ 100 ሚሊዮን በቀጥታ 20 ሚሊዮን አዶስ ገንዘቡን በደንብ እናወራበታለን። ስለ ልጁ ግን ስናወራ በጣም ብዙ ሰዎች ሲያጣጥሉት ኦቨርሬትድ ነው ባርኮላ ሲሉ ተመልክቻቸው አቃል። ጭራሽ በዛ ልክ አላየው። ትንሽ የሚገራው ፊኒሺንግ ጎል ኢቨን እሱን ወርልድ ካፕ ላይ ያስተካክሉት የሚገራርሙ ጎሎችን ነበር የተመለከትኩበት ማለት በጣም የሚያስደንቁ አይነት ጎሎችን። ይሄ ፊኒሺንጉ በጣም ጥሩ የሆነ ሰው እንኳን ሊስታቸው የሚችሉ አይነት ጎሎችን ነው የተመለከትኩበት። ሶ የሚስተካከል አይነት ነው። ዶኒ ራዮላ ጋር መስራትም ሊቨርፑል ቤት ስለሆነ የሚሄደው እድሜው ልጅ ነው የተሻለ ያደርገዋል፣ ጥሩ ያደርገዋል የሚል ግምት አለ። እዛ በዘለለ በጣም ፈጣን ዊንገር ነው። አንድ ላንድ እያጋደመልን ነው የሚሄደው። ይኸውልህ ካውንተር ሲያጠቃም ሊቨርፑል በጣም ፈጣን በመሆኑ ለካውንተር በጣም ወሳኝ የሚገርም አይነት ተጫዋች ነው። ከዛ በዘለለ ደግሞ ሎብሎክ ሲገጥሟቸው ሊቨርፑልንም 1v1ም እንዲህ መሀል ላይም ደረማምሶ የመግባት ችግር የሌለበት አይነት ተጫዋች ነው። ሊቨርፑል በጣም ጥሩ የሚባል ዊንገር ነው ያገኘው። እንኳን ደስ አላችሁ ሊቪያንስ። ይመቻችሁ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ብራድሊ ባርኮላ ወደ ሊቨርፑል ሂር ዊ ጎ። እነሆ አድካሚ የነበረው የብራድሊ ባርኮላ ዝውውር በመጨረሻም ሊቨርፑሎች ከፓሪስ ሴን ዠርሜን ጋር በ100 ሚሊዮን ፓውንድ እንዲሁም ደግሞ በተጨማሪ ክፍያዎች እስከ 140 ሚሊዮን ዩሮ ድረስ በመክፈል እንግዲህ ተጫዋቹን ለማስፈረም በሰዓት ሙሉ በሙሉ ከስምምነት ላይ መድረሳቸው ተረጋግጧል ማለት ነው። ከተጫዋቹ ጋር አስቀድመው ከስምምነት ላይ መድረሳቸውን መረጃ ካፍያችሁ እንደነበረ የሚታወስ ነው። ታዲያ አሁን ላይም በሚቀጥሉት 24 ሰዓቶች ውስጥ ብራድሊ ባርኮላ የሕክምና ምርመራውን አጠናቆ በይፋ የሊቨርፑል ተጫዋች ይሆናል ተብሎ ይጠበቃል ማለት ነው። ለማንኛውም የሊቨርፑል ደጋፊዎች ስለዚህ ዝውውር ምን ትላላችሁ? ከ10 ሬት ስንት ታደርጉታላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ይችላላችሁ። ብራድሊ ባርኮላ ቱ ሊቨርፑል ሂር ዊ ጎ ተብሏል። 100 ሚሊዮን እና እየታየ የሚጨመር 40 ሚሊዮን ማለት ነውና የሚገርም ዝውውር ነው። ሊቨርፑል ዊንገር በፍጹም የለውም። የሚገርም ዝውውር ነው። ገንዘቧ ግን አልተጋነነችም ወይ ነው። ይሄ ልጅ እንደ ፍሎሪያን ቪርዝ ጫንቃውን እንዳይከብደው። ጫንቃውን ፍሎሪያን ቪርዝ የሚገርም ታለንት ነው፣ ማንም ይመሰክራል። ጫንቃው ላይ ግን ገንዘቡን መሸከም፣ ጫናውን መሸከም ከብዶታል። 1 አመት ሙሉ ፐርፎርም አላረገም። ዘንድሮም እንጃና የዚህ ልጅ ዝውውር በጣም አስፈላጊ ነው። ገንዘቡ ግን ጫናውን እንዳይከብደው እላለሁ። ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ የእናንተን ሀሳብ ደግሞ ኮሜንት ላይ ይመቻችሁ። ሂር ዊ ጎ። ሊቨርፑሎች ባርኮላን ከፓሪስ ሴን ዠርሜን ከ116 ሚሊዮን ዩሮ በላይ ወጪ በማድረግ ተጫዋቹን የግላቸው አድርጓል። ባርኮላ የሊቨርፑል ተጫዋች መሆኑ ተረጋግጧል። ቼልሲዎች ከአስቶን ቪላ ማርቲኔዝን ለማስፈረም በጣም እየተቃረቡ ይገኛሉ። ማርቲኔዝም የቼልሲን ፕሮጀክት እንደተቀበለም ተነግሯል። ከዚሁ ከቼልሲ ዜና ሳንወጣ ቼልሲዎች የአትላንታውን የ18 ዓመት ተከላካይ ሆነስ አሃሮንን ለማስፈረም ከተጫዋቹ ጋር በፐርሰናል ትሪምስ ወይም ደግሞ በግል ጥቅማ ጥቅም ዙሪያ ከስምምነት መድረሳቸው ተረጋግጧል። ሌላኛው የተረጋገጠው ዜና ኒኮላስ ጃክሰን ከቼልሲ በ65 ሚሊዮን ፓውንድ አስቶን ቪላን መቀላቀሉም ተረጋግጧል። ኦሊ ዋትኪንስ ከአስቶን ቪላ አልሂላልን መቀላቀሉም ይፋ ሆኗል። አዳማ ትራውሬ ዲፖርቲቮን መቀላቀሉም ተረጋግጧል። የቱርኩ ክለብ ጋላታሳራይ ራፋኤል ሊያውን ከኤሲ ሚላን ለማስፈረም ከጫፍ ደርሷል።